ያስጥልን፣ እግዚአብሔር ያቆይልን፣ እግዚአብሔር ወጉን ያጥፋብን። ሀገራችን ታላቋ የዚህ ከተማ የጀርባ አጥንት የሆነችው ርዕሰ ከተማው አንድ የሆነችው ደብራችን ታላቅ ናትና በታላቅነቷ ደግሞ ዛሬ ታላቅ ስራ ስትሰራ ስናገኝ ሁላችን ደስ ብሎናል። ደስ ይበላችሁ። የደከማችሁ በዚህ ጉዳይ የወጣችሁ የወረዳችሁ አስተዋጽኦ ያደረጋችሁ ሁሉ እናንተ ተባረኩ፣ ልጆቻችሁም የተባረኩ ይሁኑ፣ ዘሮቻችሁ ሁሉ የተባረኩ ይሁኑ። ታላቋ ሀገር ታላቅነቷን እያስመሰከረች ነው። መርጌታ ካሳሁን የምናውቀው ወንድማችን እዚያም ሳለ እዚያ ገጠሩ ሳለ ብዙ ደቀ መዛሙርትን ያወጣ ብዙዎችን ያበረከተ ያፈራ ነው። ቁም ነገራም ነው። ከኛ በኋላ እንግዲህ እሱ እንትን ያለ እሱ ደግሞ ትልቅ ሰው ሆኖ ብዙዎችን ያበረከተ ነው። እግዚአብሔር ወንድማችን እድሜውን ይስጥህ። አሁንም ብዙ እንድትሰራ ገና ያርግህ። እግዚአብሔር እውነትን እንድታፈራ ያርግህ። ተመራቂዎቻችን ሀብሩ ወሰምሩ ሁሉ ህዝብ ወሴምጎሙ መምህራነ እንደተባለው እናንተ ደግሞ ዛሬ በዚህ ታላቅ ደብር በዚህ ታላቅ አውደ ምሕረት የተመረቃችሁ እግዚአብሔር የእውነት አድርጎ ደግሞ እናንተ በወዘ 60 ወበወዘ 30 ወበወቱ ዘምት ከዚያም በላይ የሆናችሁ ብዙ የምታፈሩ ያድርጋችሁ። እንቅልፍ ልትተኙ አይገባችሁም። ህዝባችሁ የሚወዳችሁ ህዝባችሁ የምንወዳችሁ እኛ የሚወዳችሁ ህዝበ ክርስቲያኑ መርቋችኋልና ይህን ምርቃታችሁን ደግሞ በተግባር ተርጉማችሁ ብዙዎችን እንድታስተምሩ ለዚህ ለወደቀ ለአጫብር ዜማ ብዙ ታሪክ አለው። በታሪክ ምዕራፍ ስናየው ከቅዱሳን መላእክት ወደ ቅዱስ ያሬድ ዜማው ተላለፈ። በቀጥታ ተላልፎ ሲወርድ ቅዱስ ያሬድ ዜማ ሲወርድ ዓለምንም ምክንያት ሳይበረዝ ሳይከለስ ወደ ምድረ ጎጃም ነው የገባው። በአራት እግሩ አቁሞት የቆየ የጎጃም ሊቃውንት ናቸው። በአራት እግሩ አቁሞት የቆየ እስካሁን ድረስ አቋቋሙ ቢደረስ ተክሌው የገባ በምድረ ባሶ ሊበን ነው የመጀመሪያ የገባ ተክሌው መቋሚያ። ቅዳሴውም በዚያው ነው። እንደገና ዝማሬው ማሲቱ በዚህ ነው የገባ። ሊቃውንቱ ያስገቡት በዚህ ነው። እዚያ ወደ ሌሎች ሀገር የገባው ከ700 ዘመን በኋላ ነው የቅዱስ ያሬድ ዜማ የገባ። ያውም ተበርዞ ተከልሶ እና ቃሉ እንዳለ ሳይበረዝ ሳይከለስ የገባው ያጫብር ዜማ ወደ ምድረ ጎጃም ነው። ሊቆች እነ ድጓ ልብሱ እነ ድጓ ትራሱ እነ ድጓ ቁርሱ የሚባሉት የጎጃም ሊቃውንት ናቸው። በቃላቸው ይዘው አንድ ነገር የሚጠያየቁት የመጀመሪያውን ጮህና ቀጥሎ ያለውን ካልጮህላቸው መምህር አይደለም ሰድበው ሰው የሚሉ ድጓ በቃላቸው እና እንዲህ የነበረው ሀገር በአሁኑ ጊዜ ተምጫን ሳይሻገሩ ማስረጃ ይዘው ይመጣሉ። የድጓ መምህር ነው ብለው ይመጣሉ። ወደ ግራ የሄደው የያሬድ ዜማ ከግራኛ አህመድ ሞት በኋላ ነው የገባ። ታሪክ ምዕራፍ ማገለባበጥ ይቻላል አለ እና እንዲህ ያለው ሀገራችን የነበረውን መልክ ሊይዝ እንግዲህ ጀመረ ማለት ነው። እግዚአብሔር ደግሞ ተኛ ጋር ይሁን። ይሄ ዜማ ደግሞ ይስፋፋልን። ምን ሌላ ስራ እኮ ያስፈልግ። የእግዚአብሔር ቃል ይበቃናል። የእግዚአብሔር ሙሉ ቃል በቅዱስ ያሬድ ነው የተነገረው እና ይሄን ዜማ ደግሞ አስፋፍታችሁ ለአገር አዳርሳችሁ በነበረ ታሪካችን የአባቶቻችን ታሪክ በእናንተ ላይ የበራ ይሁን። ተወልዱ ለኪ ደቂቅ እየንታውች ተወልዱ ለኪ ደቂቅ ተብላችሁ እንድትመሰገኑ ይህን እግዚአብሔር ይፍቀድላችሁ። እኛማ ብለን አዎ መምህር ሰናይ አሜሪካ ያሉት ወንድማችን ውስጣችንን
ችግራችንን ስሜታችንን የተረዱ ያወቁ እንደኛ ሲጤሱ የኖሩት ተነስተው ይሄንን ነገር ደግሞ ያዳርሱ አሁን እየቀረጹ እየወሰዱ ናቸው እና እድሜውን ይስጦት ጸጋውን ይስጦት እግዚአብሔር። ድንግል ማርያም በሩን ትክፈትላቸው እግዚአብሔር። እናንተም ወንድሞቻችን እናቶቻችን በዚህ ዛሬ ቆማችሁ ወዲያና ወዲህ የምትሉት የእግዚአብሔር በረከት ከእናንተ ጋር ይሆንልን። ምንድነው ያደረግነው? መርጌታ ካሳሁን ሲመጡ ብዙ ተጋድሎ አድርገን ነው። መጀመሪያ የእንታ ገብረ ማርያም ጎንቻ ሲሰዷቸው ጎንቻ ሀጀን ያየው እዚያ ስናይ ብዙ ተማሪ ይሄን ያህል የለም። እባክዎት አባታችን ግማሹ ቤተልሔም ግማሹ ቆሜ በሆነበት ሀገር ሄደው ተማሪ አላገኙም ያምጡ ብለን እኔ ብቻዬን ጽፌ ነው ለአቡነ ማርቆስ ሰጠኋቸው። በዚያች ቃል ብቻ አመጧቸው። የእግዚአብሔር ሞት ቀድሞ ወሰደብን። ከዚያ በኋላ ደግሞ እሳቸውን ሰውዬ ከሱዳን አምጥተን ማርቆስ እናስገባቸው። ማርቆስ አቀባበሉ ይህን ያህል አልነበረም። ወልደ ትንሣኤ የሚባል መለከ ፀሐይ ነበሩ። ይህን አጫም ዜማ ይወዱ። አሁን ቦታውም ይህን